ታላቋ ሰማዕት የቅድስት አርሴማ G-2 ህንፃ ቤተክርስቲያኗ ባለ 3 ቤተ መቅደስ ነው። ባለ 3 ቤተ መቅደስ ከዚህኛው ጫፍ ጀምሮ እስከዛኛው ጫፍ ድረስ የቤተ መቅደሱ መጋረጃ የምናየው ነው። በቀጣይ ቤተ መቅደሱ ከዛ ጀርባ ነው። ስለዚህ ወደ ታች G- የተባለበት ምክንያት ከዚህ በታች ያለው ቤተ ሙዚየም ስለሆነ ነው። ከዚህ ቤት በታች ያለው ቤት ቤተ ሙዚየም ነው። ክርስትና ቤት ነው። ቤተ መዘክር የሙዚየም ቤት ነው። እንዲሁም ክርስትና ቤትን ገርል ቤትን አጣምሮ የያዘ በርካታ ቤተ ክርስቲያናችን ለምትፈልገው ጉዳይ ሁሉ መሆን የሚችል ከዚህ ቤት በታች ያለው። ከዛ በታች ያለው ደግሞ ግራውንዱ ማለት ነው የበርካታ ቅዱሳን ጸበል። አሁን እኔና እናንተ በዚህ ሐሩር ፀሐይ ቀዝቃዛ ውሃን ከቀይ አፈር ላይ አመንጭቶ አለት እንኳን ሳይኖር ጢንጫ ድንጋይ እንኳን ሳይኖር ከቀይ አፈር ላይ ከአሶሳ ሐሩር በረሃ ላይ አፍልቆ ክረምት በጋ ሳይቋረጥ ሌቱን እየፈሰሰ ቀኑን እየፈሰሰ የሚውል የሚያድር የኔና የናንተ መድኃኒተ ሥጋ መድኃኒተ ነፍስ የምናገኝበት መድኃኒተ ሥጋ መድኃኒተ ነፍስ ለማለት የፈለኩት አንደኛ ወደዚህ ጸበል ሲመጣ ቅድመ የንስሐ አገልግሎት ስለሚፈለግ በንስሐ አገልግሎት የምትታከመው ምናችን ናት? ነፍሳችን ናት። በንስሐ አገልግሎት የንስሐ አገልግሎት ሳይወሰድ እዚህ ጸበል ላይ መቆየት ስለማይቻል፣ ስለዚህ በንስሐ አገልግሎት ውስጥ ነፍሳችን ትታከማለች፣ ከእግዚአብሔር ጋር ትታረቃለች። መድኃኒተ ነፍስ አገኘን ማለት ነው። መድኃኒተ ሥጋ ካለብን ወቅታዊ ህመምና ጠንቋይና አስጠንቋይ ከተበተቡብን ወይም ደግሞ ሰይጣን የሸመቀውን የምንፈታበት የሚፈታልን ድነተ ሥጋ የምናገኝበት ቦታ ድነተ ነፍስን የምናገኝበት ቦታ ስለሆነ ይህንን የበርካታ የቅዱሳን ጸበል ያለበት ግራውንድ ቤት እንግዲህ በየዓመቱ ታኅሳስ 6 የእናታችን የቅድስት አርሴማ ቅዳሴ ቤቷን በተመለከተ በጋም ስለሆነ የቃል ኪዳን ታቦቱ ከዛ እዚህ ድረስ በበርካታ ምዕመናን ታጅቦ ወደዚህ የመምጣቱ ሚስጥር አንደኛ ቤቱን መባረክ ስላለበት፣ ሁለተኛ በተለያየ የሥጋ ችግር ቤት አይሞላም ጎጆ አይሞላምና ጊዜ ያጡ ሰዎች የአንድ ቀን ጸበል አግኝተው ይሄዳሉ። የተፈወሱ ሚሊዮን ሰዎች ስላሉ ክብር ምስጋና ለሱ ይሁን። ለዚህ ጊዜም አባቶች በሊቃነ ጳጳሳችን በአባቶቻችን ይሄ ቀን እንዲፈቀድ ያደረግንበት ምክንያት ስላለው እግዚአብሔር የእያንዳንዳችንን ልብ ስለሚያውቅ በዚህች ቀን መጥቼ ይችን ተጸብዬ እድናለሁ የሚል ብዙ ሰው ስላለ ድኖ ይሄዳል። ስለዚህ ይህ ቤታችን በአሶሳና በአካባቢዋ ማህበረሰብ የገንዘብ የጉልበት የጸሎት ምን ብዬ ንገራችሁ ምንም ያላደረጋችሁት ነገር ስለሌለ ሁሉ ነገር የእናንተ በሆነው በባለፈው ዓመት 2016 እስከ 2017 ባለው የ18 ኮንክሪት ጣራ የበረንዳ ዶም በልጆቻችን ጉልበት በጸበልተኛው ጉልበት በአሶሳና በአካባቢዋ ወጣቶች ጉልበት በአሶሳ ዩኒቨርሲቲ ወጣቶች ልጆቻችን የበረንዳውን ስራ አጠናቀን ወደ ኢንትራንስ ዶሞቹና ወደ ሜን ዶም ይባላል። ይሄኛው ዋናው ዶም ነው። እንደምታዩት ቆርቆሮ የለውም። የእናታችን ቤት እጅግ አስገራሚና አስደናቂ በሆነ ቦታ ላይ እኔና እናንተን ስራ ላይ አስተማርተናለች። ስለዚህ ይሄ ገና ፊኒሺንግ ያልተደረገለት ቤት የመጀመሪያው ፌዝ ከዚህኛው ኮለን ጀምሮ እስከዚህኛው ኮለን ድረስ ፌዝ 1 የተባለው ይሄ ፌዝ 1 በተሳካ መልኩ ተጠናቆ እንጨቱ ወርዶ በዚህ መልኩ ለእናንተ እይታ ቀርቧል። እልል ብላችሁ እግዚአብሔርን አመስግኑ። የዚህ ሁሉ ባለቤት እግዚአብሔር ስለሆነ ያበረታን እግዚአብሔር ስለሆነ ይሄ ሁሉ ስራ ሲሰራ ይሄ ሁሉ እንጨት ሲቆም ይሄ ሁሉ ነገር ሲደርስ ሚስማር የወጋው ልጅ አለ የለም? ጥበቃው የእግዚአብሔር ዛጣራ ላይ ከዚህ ወደ ላይ 17 ሜትር ነው ጫፉ ቢሙ ከታች ከመሬት እላይ ድረስ 25 ሜትር ላይ ነው ያለው። የላይኛው እላይ ሲሆኑ በዚህኛውና በዚህኛው ገደል ስለሆነ 25 ሜትሩን ቁመት ወደ ታች ያዩታል። እንግዲህ የሚያዞረው አለ የተለያየ ነገር አለ፣ ግን ቅድስት አርሴማ ጠብቃ
ልጆቻችን ምስማር ሳይወጋቸው ፌዝ 1ን በተሳካ መልኩ አጠናቀናል። ፌዝ 2 ከዚህኛዋ ኮለን እቺ ፊት ለፊት ከምትታየዋ ኮለን ተነስተን እንመጣና እስከዚህኛው ኮለን ድረስ ፌዝ 2 ከዚህኛዋ ኮለን እስከዚህኛዋ ጥግ ድረስ ፌዝ 3 ነው። እንደ እግዚአብሔር ፍቃድ አሁን ፌዝ 2 አልቋል፣ እዚህ ድረስ ደርሷል። አርማታ ሙሊት ብቻ ነው የሚጠብቀን። የአርማታ ሙሊቱን ለመጀመር በዓላቶች ከፊት ለፊት ተደረደሩ። ነገ ማስጀመር እንችል ነበር። ስለዚህ ፕሮግራሞቻችንን ከልጆቼ ይህንን ወጣት ከሚያስተባብሩት ከሲሳይና ከበቃሉ ልጆቼ ጋር አወራን። እንዲሁም በዚህ ግንባታ ኢንጂነሮች ከዚህ ግንባታ ኮሚቴዎች ጋር እንዲሁም ለዚህ ግንባታ ቅርብ ሆነው ከጎናችን የሆኑ ልጆች ጋር አውርተን ሰዓቶችን፣ ጊዜያቶችን ደለደል እስከ ጥምቀት ዋዜማ ድረስ ቢዚ ነው። በዓላቱ ሁሉም ነገር እስከ ጥር 10 ድረስ የሚቻል አይደለም። ጥር 17 ግን የዚህ ኮንክሪት አርማታ ፕሮግራም የሚጀምርበት መሆኑን ተነጋግረን ዛሬ ለህዝብ እንዲታወጅ ፕሮግራም አውጥተናል አይደል? አውደ ምሕረት ላይ እናውጃለን። እስከዛ ድረስ ግን ፌዝ 2 ሳይሆን አሁን ስራችን ያለው ፌዝ 3 ላይ ነው። ፌዝ 3 የተወሰነ የአርክ ስራዎችና እንጨቶች መጥተዋል። ብዙ ጥያቄ ይጠይቃል። ይሄኛውም እዚህ ድረስ መጥተዋል። እቺ መሀል ክፍት ብቻ ናት የምትቀረው። እቺን በእንጨት አሳድገን አርኩን የውሃ ልኩ ሌቭል ጠብቀን ቀስተ ደመናው እንዲመጣ አድርገን የቅርቃሃ ስራዎችን ቤንድ እያደረጉ እንዲመጡና ቅርቃሃ ስራውን መስራት ነው። እንደውም ለዚህ የሚሆን ብረት ማቅረብ ብቻ ነው ስራውን። ስለዚህ እስከ ጥር 17 ከነገ ጀምረው አናጺ ፌሮዬ እየተረባረቡ እችኛውን ስራ ነው የሚሰሩት። እዚህ ጋር ያለውን የፊኒሺንግ ስራ ብቻ ነው የሚቀጥለው። እስከዚህ ድረስ ያለው ስላለቀ ማለት ነው። ስለዚህ ጥር 17 አቅም ካለን እኛ ያሰብነው የአሶሳ ዩኒቨርሲቲ ወጣቶችም አሉ፣ የአሶሳና የአካባቢዋ ወጣቶችም አሉ። ስራው 2 ሰዓት እንዲጀመር የግል ባለንብረቶች መኪና ያላችሁ ሰዎችም ቅድሚያ የሚወጡ ወጣቶች ቀድመው እንዲመጡ ተደርጎ 2 ሰዓት 00 ላይ ስራው እንዲጀመር ቢቻል ከዛ ቀድሞ ካልተጃለ ግን 2 ሰዓት ላይ እንዲጀመር ተደርጎ 2 ግሩፕ እናደርገዋለን። አንድ ግሩፕ ፌዝ 3 ወደ ፌዝ 2 የሚወስድ፣ ሁለተኛው ግሩፕ